ጻፉ ብትባሉ ምን ስለራሳችሁ ልትጽፉ ትችላላችሁ? ብዙ ጊዜ በልጦ ስለመገኘት አሸንፎ ስለመገኘት ሲባል ሰዎች ብዙ ጊዜ የሚወዳደሩት ራሳቸውን የሚያወዳድሩት ከሌላ ሰው ጋር ነው። ጤና ይስጥልኝ። በመላው ዓለም የምትገኙ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ፍቅር ደስታና መትረፍረፍ ይብዛላችሁ። እኔ ዳዊት ለማ ነኝ። እንግዲህ ደግሞ እንደሚታወቀው ሁሌም እንደምላችሁ ልባችሁን በፍቅር አካውንታችሁን በረብጣ ደስታችሁን ባለም ሙሉ ያደርገው ፈጣሪ። ዛሬ አንድ ርዕሰ ጉዳይ ይዤ ብቅ ብያለሁ። የዛሬው የምንቆይበት የምንነጋገርበት ርዕሳችን 9 የታላቅነት መሰረቶች ወይንም የታላቅነት 9 መሰረቶች ብለን የምንነጋገር የምናወራ ይሆናል። እንግዲህ ስለ ታላቅነት ብዙ ሰው ያስባል። ታላቅ ስለመሆን የብዙ ሰው ልብ ውስጥ የብዙ ሰው ሐሳብ ውስጥ አለ። ነገር ግን አስተውላችሁ ከሆነ አብዛኛው ሰው ታላቅነትን የሚያሳየው ታናናሾቹ ወይም ታናሽ እህቱ ወይ ታናሽ ወንድሙ ላይ ነው። በተለምዶ እንደውም ታላቅህ እኮ ነኝ፣ ለምን አትሰማኝም? ታላቅሽ እኮ ነኝ፣ እኔ የምልሽን ብቻ አድርጊ ምናምን ነው የለመድነው ብዙ ጊዜ። ጥያቄው ያለው ታላቅነት በመወለድ ሳይሆን አንተ ውስጥ አንቺ ውስጥ ታላቅነት የሚለው ሐሳቡ በራሱ ምንድነው የሚሰማ? ስለ ታላቅነት ስታስብ ስለ ታላቅነት ስታስቢ የሚሰማሽ ስሜት ምንድነው? የመጀመሪያ መሰረታዊነት በመወለድም አይደለም በመኖርም በእድሜም አይደለም። ታላቅነት ማለት አንተ ብቻህን ሆነህ ወይ ብቻሽን ሆነሽ ስለ ራስህ የሚሰማሽ ስሜት፣ ትልቅ ስለመሆን፣ ተሽሎ ስለመገኘት፣ አሸንፎ ስለመገኘት፣ በልጦ ስለመገኘት ምንድነው ስለ ራስህ የምታስበው የምታስቢው? ዛሬ የምናወራው ስለ ታላቅነት ከሆነ 9 መሰረታዊ የሆኑ የታላቅነት መሰረቶች አሉ። የመጀመሪያው መንቃት ነው። ብዙ ሰው የማይረዳው ነገር ምን መሰላችሁ? ሁሉም ሰው የንቃተ ህሊና ውቅር ነው። አንተ ወረቀት ላይ ስለ ራስህ ጻፍ ብትባል፣ እስኪ እንደው ይሄንን አድርጉት። እስኪ ስለ ራሳችሁ ጻፉ ብትባሉ ምን ስለ ራሳችሁ ልትጽፉ ትችላላችሁ? ብዙ ሰው ምን ብሎ ነው የሚጽፈው? እኔ ማርበው፣ እኔ ማልጠቅመው፣ እኔ ደቃቃው፣ እኔ ፎቃቃው፣ እኔ ከንቱ ምናምን የሚል ብዙ ደስ የማይሉ ነገሮችን ተሰጠኝ ብሎ ከሚያስበው መልካም ነገሮች ይልቅ ጎደለኝ ብሎ የሚያስበው ነው ሁሉም ሰው የሚጽፈው። ስለዚህ የመጀመሪያው መንቃት ነው፣ አንደኛው ማለት ነው። መንቃት አለብህ። ዓለም ላይ፣ ራስህ ላይ፣ ህይወት ላይ፣ እያንዳንዱ በዙሪያ ያሉ ነገሮች ላይ፣ ጊዜ ላይ፣ ሁሉም ነገር ላይ መንቃት ያስፈልጋል እንጂ አንተ ስለ ራስህ የፈለግከውን አስብ፣ ነገር ግን እውነታው ያ አይደለም። እንደውም ቻርለስ ፎርተን የሚባል አንድ ጊዜ ካደረገው ንግግር ውስጥ ብዙ ጊዜ ይሄን ንግግር ይጠቀመዋል ይላሉ ታላላቅ ሰዎች ሲናገሩ። ቃል በቃል ምንድነው ያለው? አንድ ጊዜ እኔ ስለ ራሴ ነኝ ብዬ የማስበውን አይደለሁም ማለት፣ እናም እናንተ ደግሞ ስለ እኔ የምታስቡትንም ሰው አይደለሁም ማለት፣ ይልቁንም ማለት እኔ ስለ እኔ እናንተ ታስባላችሁ ብዬ የማስበውን ሰው ነኝ አለ። ዋው! ብዙ ሰው ነን ብሎ የሚያስበውን ሰው አይደለም አብዛኛው ሰው። እንዲሁም ደግሞ ሰዎች ስለ እናንተ ናቸው ብሎ የሚያስቡትንም አይደላችሁም። ነገር ግን ሰዎች ስለ እኔ ሊያስቡ ይችላሉ ብዬ የማስበውን ሰው ግን ነኝ አለ። ሰዎች ስለ እኔ ሊያስቡ ይችላሉ ብለህ እያሰብክ ያለው ሐሳብ አሁን ምንድነው ነው ጥያቄ። በጣም ትልቁ ጥያቄ እሱ ነው። ምክንያቱም ያለን አንድ ህይወት ነው። በዚች ያለችን አንድ ህይወት አሹፈህባት፣ ተንዘላዝለህባት፣ ዋሽተህባት ምናምን ደስኩረህባት የሚሆን አይደለም እና ምን ላድርግ? ስለዚህ ይህችን ያለችኝን ህይወት የተሰጠችኝን ህይወት በመጀመሪያ እነቃባታለሁ። ስነቃ ግን የማስበው እኔ እንዴት አድርጌ ስኬታማ ባለጸጋ ሆኜ ላልፍ እችላለሁ የሚለውን ማሰብ ይቻላል። እንዴት ደግሞ የተርመጠመጠ ህይወት ኖሬ ላልፍ እችላለሁ የሚለውን ማሰብ የሰውየው ምርጫ ነው። ነገር ግን ለመንቃት የመጀመሪያው ነገር መሞከር ነው። ሞክር። ካልሆነ ምንም ማድረግ አትችልም። መሞከርህን ቀጥል። ምንም አታመጣማ። እንቀጥላለን። ለማንኛውም 9 የታላቅነት መሰረቶች፣ የመጀመሪያው እንዳልኳችሁ መንቃት ነው። ሁለተኛው ደግሞ መወሰን። እንዴት መኖር እንዳለብህ ካልወሰንክ እንዴት መኖር እንዳለብህ ወስነሃል ማለት ነው። ምክንያቱም አለመወሰን በራሱ መወሰን ስለሆነ። መወሰን ከብዷችሁ ያልወሰናችሁን እስካሁን ድረስ ግን ዋጋ ያስከፈላችሁ ነገር አለ ወይ? እስኪ ራሳችሁን ቼክ አድርጉት። ብዙ ሰው እየጠበቀ ያለው የሚፈልገውን ነገር ሊኖር የሚፈልገውን ሊበላ ሊጠጣ የሚፈልገውን ነገር ራሱ ሰዎች እንዲወስኑለት ነው የሚፈልገው። እስኪ ራሳችሁን ተመልከቱት። ትልልቅ ሆቴሎችም ሊሆን ይችላል፣ ሬስቶራንት ላይ ወይም ትንንሽ ካፌዎች ላይ ሊሆን ይችላልና ኢቭን ገብተን እንኳን ስናዝ ምንድን ነው የምንለው? አንተ ምረጥ፣ አንተ እዘዝ ነው እኮ የምንለው። ኢቭን ምን መብላት ምን መጠጣት እንዳለብን የምናውቀው ነገር አለ፣ ግን አንወስንም። ወስን።
አንተ ራስህ ወስን። መፈልገው ይሄንን ነው፣ ይሄንን አልፈልግም ማለት መጀመር መቻል አለበት። ምክንያቱም በትልቁ አስምር የምደግምላችሁ ነገር ምንድነው? አለመወሰን በራሱ መወሰን ነው። ሶስተኛው መፍቀድ ነው። የሰው ልጅ እጅግ በጣም የሚያስደስትና ከሌሎች ፍጥረታት ለየት ያለ የተሰጠው ነገር ምንድነው? ነፃ ፈቃድ ነው። ነፃ ፈቃድህን ለምንድን ነው እየተጠቀምክበት ያለው ነው ጥያቄው። ብዙ ሰው የተሰጠውን ነፃ ፈቃድ ለበጎነት፣ ለትልቅነት፣ ለማሳካት፣ ለከፍታ መጠቀም እንዲችል የተሰጠውን በጎነት፣ የተሰጠውን ነፃ ፈቃድ ለምን አይነት ነገር እየተጠቀመው እንደሆነ መመልከት ትችላላችሁ። አንድ ሰው ጥሩ መሆንም ይችላል፣ መጥፎ መሆንም ይችላል። ሁለቱም ተፈቅዶለታል። አንድ ሰው ደስተኛም እንዲሆን በሐዘንም ተቆራምዶ እንዲኖር የራሱ ፈቃድ ነው። አንዳንድ ሰው ምን ይላል? ምን እባክህ፣ በጣም ብዙ ሰው የሚለው ነው ብላችሁ፣ ምን እባክህ እኔ አንድ የተጻፈልኝን ህይወት ነው የምኖረው፣ አንድ ጊዜ አመድ አፋሽ አድርጎ ፈጥሮኝ። በጭራሽሽ ይሄ በጣም ከእውነት የራቀ ፍጹም ውሸት ነው። ማንም ሰው የተጻፈለትን አይደለም እየኖረ ያለው። ሁሉም ሰው የኖረውን እንዲጽፍ ነው የተፈቀደለት። ስለዚህ የማይረባ ህይወት፣ የማይጠቅም ማንነት፣ እጅግ በጣም የወደቀ አስተሳሰብ ኖሮ እንድንኖር በፍጹም አልተጻፈልንም፣ አልተጻፈብንም። ስለዚህ እኔ በትክክል የምኖረውን ህይወት ነው ምጽፈው እንጂ የተጻፈልኝን ህይወት አይደለም የምኖረው። እና አሁን እየኖራችሁ ያላችሁትን ማለት እየኖርን ያለነውን ህይወት አስቡትና እኔ የተጻፈልኝን ህይወት ነው ምኖረው ካለ በዚህ ልክ የወረደ አስተሳሰብ ያለን ትውልዶች እንድንኖር በፍጹም ፈጣሪ አይጽፍብንም። ይሄንን በደንብ በትልቁ ማሰብ ያስፈልጋል። ስለዚህ መፍቀድ፣ ምክንያቱም በፈቀደ ልብ ውስጥ ነው ፈጣሪ ግልጽ የሆነ ሊሰጠን የሚፈልገውን ነገር የሚሰጠን። ስለዚህ እኔ የጠየቅኩትን ነው የሚሰጠኝ። አንኳኩ ይከፈትላችኋል ከተባለ በትክክል ወደ ጥፋት ካንኳኩ የጥፋት በር ነው የሚከፈትልኝ፣ ወደ መልካም በር ካንኳኩ ደግሞ የሚከፈትልኝ የመልካሙ በር ነው። ብዙ ሰው የሚያውቀው የሚመስለው ግን በትክክል ሊረዳው ያልቻለው ነገር ነፃ ፈቃድ የሚባለውን ነገር ነው፣ መፍቀድ ነው። ስለዚህ የታላቅነት 9 መሰረቶች አሉ። የመጀመሪያው ምናልኳችሁ መንቃት፣ ሁለተኛው መወሰን፣ ሶስተኛው መፍቀድ ነው። በጣም የሚገርመው ነገር አራተኛው መፈለግ ነው። ምን ትፈልጋለህ? ምን ትፈልጋለሽ ነው። ምንድነው እየፈለግን ያለ ነው። እና ብዙ ሰው የሚለው ምንድነው? አሁን የምፈልገው ጥሩ ነገር፣ ፈጣሪን አስደስቼ ጥሩ ህይወት ኖሬ እናት አባቴን አኩቼ በዙሪያ ያሉ ሰዎችን አስደስቼ ማለፍ ነው ይላል። እንዲህ የሚባል ፍላጎት የለም። ግልጽ የሆነ ነገር መቀመጥ አለበት። እንዲህ ለምሳሌ አንዳንድ ሰው ምን ትፈልጋለህ ስትሉት ብዙ ነው ብቻ የምፈልገው ይላል እኮ። በግልጽ በቁጥር በፊደል በመጠን ለክታ የምታስቀምጠው ምን ፍላጎት አለ ነው። ግልጽ የሆነ አንተ የምትፈልገው ፍላጎት ምን አለ ነው። አለበለዚያ ግልጽ የሆነ ፍላጎቱን፣ ግልጽ የሆነ መሻቱን የሆነ ሰው ካላወቀ ትንሹ ማንነቱ ትልቁን ማንነቱን መስዋዕት ያደርገዋል። ግልጽ የሆነ ፍላጎቱን ብዙ ሰው ባለማወቁና ለምን ዓላማ እየኖረ እንደሆነ ባለማወቁ እኮ ነው። ትንሹ ማንነቱ ትልቁን ማንነቱ ቅርጥፍጥፍ አድርጎ ስለበላበት ያ ታሪክ ሊሰራ የሚፈልገው ትልቁ ማንነቱ በትንሹ ማንነቱ መስዋዕት በመደረጉ ምክንያት የውጭርብጭ ህይወት እየኖረ ያለው። ይሄ ምንድነው? የውጭርብጭ ህይወት ማለት የዋጭ ወርገጩ እዛው አሁንም እዛው እና የምንፈልገው ነገር የምር አይደለም። በነገራችን ላይ አሁን እያሰብን ያለ ነው እኔ የምፈልገው ብለን የምናስበው ነገር ራሱ ልክ አይደለም። ለምን? ግልጽ ስላልሆነ። አምስተኛው መመልከት ነው። ሰው የታየውን ያክል ነው የሚጓዘው። እኔ የታየኝን ነው የጀመርኩት። በመጀመሪያ ለምሳሌ የሆነ ክረምት አካባቢ አብዛኛውን ጊዜ አስተውላችሁ ከሆነ ጉም አለ። ከርቀት ስንመለከተው ጉሙ ጥቅጥቅ ያለ ነው። ስለዚህ አንድ ሰው ጉም ውስጥ ቢሆን ልናየው አንችልም። ስለዚህ ምናልባት አንዳንድ ሰዎችም ከፊት ለፊታቸው ህይወታቸው ላይ ጉም የሆነ ነገር አለ። ውስጥ ቢገቡ የሚፈልጉትን ነገር ማየት ይችላሉ። ጉም ውስጥ ሲገቡ እኮ እየተገለጠ እየታያቸው ነው የሚያልፉት። ምክንያቱም መመልከት የሚችለው ሰው ሲደርስ ስለሆነ፣ ሰው ደግሞ የሚያየው በትክክል መጓዝ ሲጀምር ብቻ ነው። እና ጉም ውስጥ የሆነ ዕቃ ቢቀመጥ ከርቀት ሆነን ምን ልንል እንችላለን? ምንም ነገር የለም። ብዙ ሰው የሚሸወደው አንተ አላየኸውም ማለት ጉዳዩ የለም ማለት አይደለም። እስኪ አስተውሉ። ብዙ ጊዜ ዕቃ እንኳን ቤት ውስጥ ሲጠፋ ምንድን ነው የምንለው? አረ የለም፣ ሲጀመር እንደዚህ አይነት ዕቃ ቤት ውስጥ የለም፣ ቤቱን አስሼ አተራምሼ አይቼዋለሁ ነው የምንለው። ያስቀመጠው ሰው ደግሞ ምን ይላል? አረ በእርግጠኝነት አለ ይላል። ስለዚህ ማወቅ ያለብን ነገር አንድ ነገር አንቺ አላየሽውም ወይም አንተ አላየኸውም ማለት ጉዳዩ የለም ማለት አይደለም። ይህንን በትክክል መረዳት ያስፈልጋል።
ጉም ውስጥ ቀጥታ አንተ ራስህ ገብተህ ስትፈልገው ስታየው ቦታው ላይ ስትሆን ነው የምታየው። ስለዚህ በእርግጠኝነት ጠጋ ብለህ ወደ ሁኔታው ሄደህ ምን አይተሃል፣ ምን ታይቷል ነው። አንድ ታሪክ ትዝ አለኝና እሱን ታሪክ ልንገራችሁ። አንድ ወቅት ላይ እጅግ በጣም ትልቅ ቤተ መቅደስ የሚገነቡ 3 ሰዎች ነበሩና አንድ በጣም ትልቅ የተከበሩ አባት መጡና 3ቱንም ቁጭ አድርገው ጠየቋቸው። አንደኛውን ምን አሉት? ይህንን ቤተ መቅደስ እየገነባህ እየሰራህ ያለው ለምንድን ነው ብለው አሉት። እኔ አባቴ ባለ ትዳር ነኝ፣ ሕይወቴን፣ ኑሮዬን፣ ትዳሬን ማሸነፍ አለብኝ። ስለዚህ ጥሩ ክፍያ ያስፈልገኛል። ስለዚህ ለገንዘብ ብዬ ነው እየሰራው ያለሁት። ይሄን ቤተ መቅደስ የምሰራው ለገንዘብ ነው፣ ሕይወቴን፣ ኑሮዬን፣ ትዳሬን መምራት ስላለብኝ አለ። ሁለተኛውን ጠየቁት። ልጄ አሉት፣ ይህንን ቤተ መቅደስ እየገነባህ ያለው ለምንድን ነው ብለው ጠየቁት። እሱም መለሰላቸው፣ የተማርኩት ሙያዬ ነው፣ ህንፃዎችን መገንባት፣ ትልልቅ የሚባሉ ቤተ መቅደሶችን አንጾ ለሚፈልጉት አካላት ማስረከብ ነው ሙያዬ። የተማርኩት ትምህርት ስለሆነ ሌላ ስራ ከምሰራ ይልቅ የሚያዋጣኝ ለኔም ደስታ የሚሰጠኝ ይሄንን የተማርኩትን ስራ በሰራ ነው አላቸው። ሶስተኛውን ጠየቁት። ልጄ ይሄንን ቤተ መቅደስ እየሰራ ያለው ለምንድን ነው ብለው ሲጠይቁት አባቴ ይሄንን ቤተ መቅደስ እየሰራው ያለሁት በዓለማችን ቁጥር 1 የሆነውን ትልቁን ቤተ መቅደስ የገነባው ሰው ለመሆን ነው አላቸው። ስለዚህ የመጀመሪያው ትልቁ ነገር መመልከት ነው። መመልከት ከሆነ በግልጽ የተመለከትከው ነገር ምንድን ነው? ሶስተኛውን ሰው አስቡት። በግልጽ የታየው ነገር ነበረ። የታየው ነገር አንድና አንድ ነው። ምን? ዓለማችን ላይ ቁጥር 1 የሚባለውን ቤተ መቅደስ መገንባት። ስለዚህ የምትፈልገውን ነገር መመልከት ያስፈልጋል። እኔ የምፈልገው ነገር ምንድነው የታየኝ ማለት ያስፈልጋል። እንዲሁም ደግሞ ከታላቅነት መሰረቶች ውስጥ 6ኛው መስራት ነው። ውጤት ሊመጣ የሚችለው የፈለገውን አይነት ሰው ብትሆን ልዩነት የሚፈጥረው ነገር ትልቁ ነገር ስራ ነው፣ ተግባር ነው። የፈለገውን ያክል ህይወት ውስጥ የተመሰቃቀለ ሁኔታ ላይ ብትሆን፣ ደስ የማይል ስሜት ውስጥ ብትሆን፣ ምናልባት አንዳንድ ሰዎች ስራ ለመስራት ይልቅ ይነሱና ምንድነው የሚሉት መጀመሪያ ላይ እባክህ እኔ ይሄን ስራ መስራት አልፈለኩም፣ ዛሬ ሙዲ አልመጣም የሚሉ ሰዎች አሉ። ብዙ ሰዎች ህይወታቸውን ስራቸውን ከሌላ ማንነታቸው ጋር አገናኝተው የሚፈልጉትን ሳይሆን የማይፈልጉትን አቅጣጫ ይዘው አንድ አይነት ህይወት እየኖሩ እዛው የነበሩበት ላይ ቁጭ ብለው የቀሩት ሙዴ በምትለው አቃል ነው። ሙዴ አልመጣም፣ ሙዴ አይደለም ምናምን። ያንቺ ሙድ ዱርያ አፍቃሪ ነው ወይ ያልመጣው ነው ጥያቄው። ብዙ ሰው የቀጠረው ሰው ሊቀር ይችላል፣ አዎ አልመጣም ይላል። ነገር ግን ሙድ የምትቀጥረው የሚሄድ የሚመጣ ሳይሆን በትክክል እኛ ወደ ተግባር እንድንገባ የሚያስችለን ትክክለኛ ግልጽ የሆነ የተቀመጠ ነገር ስለሌለን ነው። ስለዚህ ታላቅ ሊያደርግ የሚችለው ነገር መስራት ነው። ስራ። ዝም ብለህ ውጤት እያመጣ ነው፣ ስራ። እንዳሰብከው እየሆነ አይደለም፣ ስራ። ነገሮች እንደፈለግካቸው ስላልሆኑ የሆነ የማትፈልገው አይነት ስሜት እየተሰማ ነው፣ እንኳን ደስ ያለ ስራ። ለመስራት ለማሳካት የፈለግከው ነገር እንደፈለግከው ባለመሆኑ ምክንያት የሆነ እየተሰማ ያለው ስሜት የመረባበሽ አይነት ስሜት ነው፣ እንኳን ደስ ያለ ስራ። ሊያሳርፍህም የምትፈልገው ቦታ ሊያደርስህም ሊያጸድቅህም የሚችለው ስራ ነገር ቢኖር ምንድነው? መስራትህን መቀጠልህ ነው። ስራ። ዝም ብለህ ስራህን ስራ። ብቻ ግን እየሰራ ያለው ስራ ምን ያክል አንተን የሚያሳርፍህ ፈጣሪን ደስ ሊያሰኝ የሚችል ነው የሚለው ብቻ አንዴ ቆም በልና መልስ። ሌላውን ቀጥል። ጩኸቶች አሉ፣ ድምጾች አሉ፣ ጫጫታዎች አሉ፣ ረብሻዎች አሉ፣ የሆኑ ሰዎች ጉንተላዎችና ኔጌቲቭ የሆኑ አስተያየቶች አሉ። ቀጥል። ምን? ስራ። መስራትህን ቀጥል። ስለዚህ እኔ ብዙ ጊዜ ለራሴ የምጠቀመው አንድ ቃል አለ። የማርፈው ሲደክመኝ አይደለም ስጨርስ ነው የሚል። ስለዚህ ሲደክመን ሳይሆን ስንጨርስ ከሆነ ለማረፍ የወሰነው በእርግጠኝነት እንድታርፍ ደግሞ እጅግ በጣም ውብና መልካም የሆኑ ጊዜዎች ለኔ ላንተ ለሁላችን እየመጡ ነው። ያ ጊዜ ደግሞ ሩቅ አይደለም፣ ቅርብ ነው። ምን እስካልክ ድረስ እስከ ሰራህ ድረስ ማለት ነው።
እንግዲህ 9 የታላቅነት መሰረቶች አሉ። 7ኛው መቻል ነው። መቻል ነው በጣም ወሳኝና መሰረታዊ የሚባለው ነገር ነው። ይሄ ደግሞ በትልቁ ልታሳካ የምትፈልገው ጉዳይ ላይ የተሰማራህበት ጉዳይ ላይ መቻል የሚባለውን ነገር እንደ ቁልፍ ልትይዘው ይገባል። መስሚያህን ምን አድርገህ ጥጥ አድርገህ ምናልባት መስሚያህን ጥጥ አድርገህ ጥጡ ወደ ውስጥ እያስገባ ወደምትፈልገው እንድትሄድ ካላደረገ መስሚያህን ኮንክሪት አርማታ ማድረግ ያስፈልጋል። ስለዚህ አንድ ጊዜ ከልማድህ ጋር ተጣብቀህ ልማድህ የሰጠህን ችሎታ ብቻ ከሆነ ይዘህ እየቀጠልክ ያለው ጥያቄ ምልክት ውስጥ ነህ። ስለዚህ ልማድህን ማሻሻል እንዲሁም ደግሞ ሙሉ ከፍ ያለ ልብ ውስጥ ቀርቶ ልብህና አይምሮህ አንድ ላይ ሆነው የተሻለን ውጤት እንዲያመጡ በዋነኝነት የምትፈልገው ጉዳይ ላይ ብቻ መሆን አለበት። ምን ማድረግ ያለብህ? ትኩረትን ማድረግ ያለብህ። ስለዚህ ችሎታ የሚባለው ነገር አንተ የተሰማራበት ጉዳይ ላይ የገባህበት ጉዳይ ላይ ምጥጥ አድርገህ የምትወጣ ሰው መሆን አለብህ። ልክ እንደ ስፖንጅ ውሃ ላይ ብትከቱት ውሃውን አብዞርቭ አድርጎ ምጥጥ አድርጎ ነው ይዞ የሚወጣው። ከዛስ ያ የምትመለከቱት ስፖንጅ ብዙ ውሃ በውስጡ እንደያዘ አይታወቅም። ለምን? ቅርጹን አይለቅም። በነበረበት ቅርጽ ነው ውሃውን ይዞ የሚወጣው። ነገር ግን ያንን ስፖንጅ ወስዳችሁ አንድ ሳፋ ላይ ወይ ብርጭቆ ላይ ብትጨምቁት ይሄ ሁላ ውሃ ይዞ ነበር ወይ ነው የምትሉት። ከጨመቃችሁትም በኋላ ስፖንጁ ልክ እንደነበረ ነው፣ ቅርጹ አይቀየርም። ስለዚህ አንተ የሆነ ቦታ ላይ ትንሽዬ ችሎታ ሲኖርህ በችሎታ ተመክተህ እብሪትና ትዕቢት በልብህ እንዳይወጣ ቢያንስ በትንሹ ከስፖንጅ እንኳን መማር ይቻላል ማለት ነው። ስለዚህ በዋነኝነት መቻል አለብህ። የተሰማራበት ጉዳይ ላይ በመንፈሳዊ ህይወት፣ በጤና ህይወት፣ በፈለከው ህይወት ሊሆን ይችላል። አንተ ግን እንጀራዬ ነው ህይወቴ ነው ብለህ ያልክበት ቦታ ላይ ግን በትክክል መቻል አለብህ። እንግዲህ 7ኛው መቻል ብለናል። 8ኛው መፍጠር ነው። ብዙ ሰው መፍጠር ሲባል አይምሮ ላይ ድንጋጤ ይፈጥርበታል። መፍጠር የፈጣሪ ስራ ስለሆነ፣ ነገር ግን ትልቁ የሰው ልጅ የህይወት መሰናክሉ አይምሮአችን ውስጥ የምናስቀምጠው መሰናክል ነው። ትልቁ የህይወት መሰናክል በነገራችን ላይ ብዙ ሰው ስለ ራሱ ስለ ህይወቱ በዙሪያው ስላሉ ነገሮች በሙሉ ያለው ምልከታ ልክ ስላልሆነ ነው። አዲስ ነገር መፍጠር የሚችል ጠይቆ መርምሮ ተመራምሮ አዲስ ነገር መፍጠር የሚችለው አይምሮ የገዛ መሰናክሉ ሆኖ አሰነካክሎ ቁጭ አድርጎ የሚያስቀር እና መፍጠር ከሆነ ምን ልፍጠር ነው የብዙ ሰው ጥያቄ። ለምሳሌ ብዙ ሰው ጥያቄ ሲጠይቁት ምንድን ነው የሚለው? እስኪ እንግዲህ ፈጣሪ ከፈቀደልኝ እንደሚሆን አደርጋለሁ ነው የሚለው ብዙ ሰው። እውነት ነው፣ የፈጣሪ መልካም ፈቃድ ከሌለበት ማንም ሰው ምንም ማድረግ አይችልም። ነገር ግን በትልቁ ማወቅ ያለበት የሰው ልጅ ብዬ የማስበው ፈጣሪ ከማወቅም አልፎ የሚያውቅ የሚጠይቅ የሚመረምር አዲስ ነገር መፍጠር የሚችል የምድራችን ትልቁ ማሽን አይምሮ የሚባል ነገር ተሰጥቶታል የሰው ልጅ። ምክንያቱም የሶስት ነገሮች ውቅር ነው የሰው ልጅ፣ ቦዲ ማይንድ ስፕሪት አለ። አባቶቻችን ከቦዲና ከማይንድ ርቀው ከመሄዳቸው የተነሳ በደመና ተጭነው ይሄዳሉ። በደመና ተጭነው ሲሄዱ መላእክት ሲወጡ ሲወርዱ እንደሚመለከቱ በርካታ ቅዱሳን መጻሕፍት ሲናገሩ አይተናል፣ ሰምተናል፣ አንብበናል። እና የሰው ልጅ አይምሮውን ተጠቅሞ ኢማጂን አዲስ ነገር በህይወቱ መፍጠር ይችላል። አዎ ቢያንስ እንኳን ሌላው ቢቀር አዲስ ድርሰት መፍጠር እንኳን እንድትችል የሚያስችልህን እኮ አዲስ ታሪክ፣ አዲስ ምስል፣ አዲስ የሆነ ኢነርጂ መፍጠር እንድትችል ሙሉ ነፃ ፈቃድ ተሰጥቷል። ምን ስለሆንክ? ሰው ስለሆንክ ማለት ነው። ስለዚህ ትጠይቃለህ። ለጥያቄው ደግሞ መልስ ማግኘት የምትችለው በትክክል በጥያቄ ልክ ብቻ ነው። ትንሽ የጠየቀ ሰው ትንሽ መልስ ነው የሚያገኘው። ትልቅ የጠየቀ ሰው ትልቅ ነው የሚያገኘው። ትልቅ ነገሮችን ስለ መፍጠር ስለ መስራት ያሰበ ሰው ትልቅ ነው እንዲፈጠር ፈቃድ የሚሰጠው። ትንሽም ደግሞ ያሰበ ሰው እንደዚያው ልክ እንዳሰበው ትንሽ ነው የሚሰጠው። ስለዚህ ዓለም መስታወት ናት። ራስህን፣ ችሎታህን፣ ብቃትህን፣ ማንነትህን ሙሉ በሙሉ ቁልጭ አድርገህ የምታሳያ ልታሳይ የምትችል መስታወት ናት ዓለም። ስለዚህ እኔ በዓለም መስታወት ፊት ምን አይነት መልክ ነው ያለኝ? ቢያንስ የሰው ልጅ አይምሮውን ተጠቅሞ
ፕሌን ሰርቷል። የሰው ልጅ አይምሮውን ተጠቅሞ ገንዘብን ሰርቶ ሀብታም ሆኖ ፕሌን እየገዛ ነው። ሌላው ቢቀር እኔ እናንተ ፕሌን መስራት ፕሌን መግዛት ቢያቅተን በፕሌን እንደ ልባችን መሳፈር እንዴት ያቅተናል ነው። ይህ ማለት መፍጠር የሚችለውን የአይምሮአችንን ፈጣሪ የሰጠንን ትልቁን ክቡር ይሄ አይምሮ የሚባለውን ነገር መጠቀም ስላልቻለን ነው። እንዴት አድርገን መጠቀም እንችላለን? መጠየቅ፣ መመርመር፣ መወሰን፣ ከዛ በኋላ የወሰኑት ውሳኔ ላይ ጸንቶ የሚያስፈልገውን ትክክለኛውን ቀጥ ያለውን መንገድ ይዞ ተከትሎ ወደ አሸናፊነት መጓዝ ብቻ ነው የሚያደርሰውና የሚያደርሰው። የመጨረሻው 9 የታላቅነት መሰረቶች ውስጥ 9ኛው መኖር ነው። ብዙ ሰው ለመኖር እየተዘጋጀ ነው እና አንድ ቀን እያለ ነው በተመሳሳይ ህይወት ኖሮ የሚሞተው። ሳይኖር ብዙ ሰው እየሞተ ነው በነገራችን ላይ። ለዚህ እኮ ነው የብዙ ሰው ታሪክ ሲነበብ ሰምታችሁ ከሆነ ምናልባት ቀብር ላይ ወይም ለቅሶ ላይ አቶ እንትና እንደተወለዱ በፍቅር ነደዱ ወዲያው ልጅ ወለዱ ሞቱ የሚባል በጣም የሚያሳፍር ታሪክ ነው ብዙ ሰው ያለው። ምክንያቱም ጽፎ ያለፈው ምንም ታሪክ ስለሌለ፣ ለዓለም ያበረከተው ምንም ነገር ስለሌለ ማለት ነው። ስለዚህ ለመኖር መዘጋጀት ሳይሆን መኖር መጀመር መቻል አለብን። የሚኖር እንጂ የሚታሰብ ወይም የሚሳካ ህይወት የለም። በነገራችን ላይ ህይወት አንድ ቀን ማሳክቼ ብዙ ሰው የሚለው ምንድነው? እናትህን መቼ ነው ደስ የምታሰኛት? እናትህን መቼ ነው የምትጠይቃት? ከእናትህ ጋር ምናምን የሆነ ጥያቄ የምትጠይቁት ምንድን ነው የሚለው? አብዛኛው ሰው አንድ ቀን ነው የሚለው። ያ አንድ ቀን መቼ ነው? መኖር ያለበት ዛሬ ነው። ከዛሬም ደግሞ አሁን። ምናልባት እንደው መጽሐፍ ቅዱስ ላይ አንብባችሁ አይታችሁ ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሐዋርያት ጥያቄ ጠየቁት። ሐዋርያው ቅዱስ ጴጥሮስ ጠየቀው፣ ጌታው የመዳን ቀን መቼ ነው ብሎ ጠየቀው። እና በጣም በሚገርም ሁኔታ የመዳን ቀን ዛሬ ነው፣ ዘንድሮ ነው፣ በዚህ ሳምንት ነው የሚል ቃል ከአንደበቱ አልወጣም። ክርስቶስ ቃል በቃል ምንድን ነው ያለው? አሁን ማለት መቼ ነው ነው ጥያቄ። አሁን ማለት አሁን ነው። አሁን ራሱ ያልኳቸው አሁን የሚባለው አለፈና ሌላ አሁን መጣ። ስለዚህ መኖር እንጀምር። መኖርን መቻል ካለብን አሁን ነው የምንኖረው። ለመኖር ጊዜው አሁን ነው። ለመወሰን ጊዜው አሁን ነው። ጥሩ ሰው ለመሆን ጊዜው አሁን ነው። ያለንን በውስጣችን ያለንን ፍቅር ለዓለም መገልጠን የምናሳይበት፣ ለምንወዳቸው ሰዎች እንደምንወዳቸው ሳንነግራቸው የሆኑ ቀናቶች እያለፉ ወደ መቃብር ብዙ ሰው እየወረደ ነው። ስለዚህ አሁን መኖር፣ አሁን መፍቀድ፣ አሁን መስራት፣ አሁን መወሰን። ስለዚህ ለቻናሉ አዲስ የሆናችሁ ሰዎች አሁን ሰብስክራይብ አድርጉ፣ አሁን ላይክ አድርጉ፣ አሁን ሼር አድርጉ። የተሰማችሁንም ስሜት እስካሁን ስናወራ በነበረው ቆይታችን የተሰማችሁንም ስሜት ኮሜንት ላይ አሁን ገብታችሁ ጻፉ። ስለ አሁን በትክክል መረዳት ደግሞ ከፈለጋችሁ ዘ ፓወር ኦፍ ናው የሚለውን መጽሐፍ እንድታነቡ ግብዣዬ ነው። ስለሰማችሁን ስላደመጣችሁን እጅግ በጣም አድርጌ አመሰግናለሁ። ዳዊት ለማ ነበርኩኝ። ቸር ይቆየን።